በዱዓ አትጨክኑም አይደለ? ዱዓ የማያስፈልገው ሰው መቼም የለም። ከልቤ ዱዓ ላድርግላችሁ ነው። ከልባችሁ አሚን በሉ። አላህ ሁልጊዜ ቀልባችሁን ሲመለከት ራሱን እናንተ ቀልብ ውስጥ ከማያጣው ባሪያ አላህ ያደርጋችሁ። ዳኢመን ኢትሳል መዐ አላህ፣ ሁልጊዜ ግንኙነታችሁ ከአላህ ጋር የተቀጠለ የማይቋረጥ አላህ ያደርግላችሁ። ዛሬ ሐጅን አልተወፈቅንም አይደለ? ዛሬ ዓረፋ አልቆም። ቀጣይ አንድንም ሰው ከኛ ሳይለይ አላህ ዓረፋ ተራራይ አላህ ያቆማል። መዲናን አላህ ይወፍቀን። መኖሪያችን፣ መመገቢያችን፣ ማደሪያችን፣ ማውሪያችንን በሙሉ አላህ መዲና አላህ ያደርግልን። የታመመን አላህ ያሽር። ያጣ ያገኝ፣ የተከፋ ይደሰት። በተለይ ደግሞ ብድር ያጨናነቃችሁ፣ ብድር የተከመረባችሁ የተከመረብን አላህ ይክፈልላችሁ። ስጁዶች ይለያያሉ አሉ፣ ግን ዱዓዎች በሱ ላይ አይለያዩም። አላህ ዱዓችንን ይቀበል። ምናልባት አላህ ይችን ዱዓ ከተቀበለን ወላሂ ከፍ ያለ ቦታ እንደርሳለን። እስኪ ኡማው ይፈረጅ። እስኪ ይሄን መልእክት ሼር አድርጉት። እስኪ ኡማው አሚን ይበል ኢንሻአላህ። በተለይ ደግሞ አሚን እያለ አሁን ይችን ዱዓም ሼር እያደረገ በሙሉ አሚን ለሚል አላህ ትልቅ ቦታ አላህ ያድርስ። ዱዓውን መቅቡል አላህ ያድርግለት። አላህ ይቀበለው። አላህ ይድረስለት። اللهم صل على محمد وآله